ስላላገኘን በእነሱ ህይወት ውስጥ በመልካም ነገር ተጽዕኖ ያሳደረ ስላላገኘን ሁሉም ሰው አስመሳይ በመሆናቸው ነው እኛ እየተረዳን ያለነው። ሁላቸውም አንድም ሰው ልክ እኔ ማንም ልክ ነው ብዬ አላስብም። ነገር ለማድረግ የሚሞክር ሰው ስለሌለ ሁሉም ሰው በማስመሰል ደረጃ ብቻ የሆነ ስለሆነ ነው ያን ነገር ይሄ ነገር ሁሉም ነገር የሚመስል ናቸው። በተለይ እሱ የያዘው ሁላችሁም አስመሳይ ናቸው የሚለው ነገር ሁሉም ሰው የሚገልጸው ነው። ምክንያቱም ራሳቸው ወገን ይዞ ይሄ ወገንተኝነት፣ ጎጠኝነት ይሄ ፈጽሞ የማይሆን ነገር ነው፣ መሆንም የለበትም። አንድ ሰው ትዳር ላይ ሌላ ሶስተኛ ወገን ኢቭን ተውትና ፋሚሊ ጣልቃ ከገባ በጣም መጥፎ ደረጃ ይደርሳል። ሰላም ሰላም፣ ውድና የተከበራችሁ እኛ ፋሚሊዎች እንዴት ናችሁ? ሰላማችሁ ብዝት ይበልልን። ዛሬ እንደሌላው ጊዜ በፈገግታ ወይም በሌላ ነገር አልቀረብንላችሁም። ምክንያቱም ያለን ሰርግ የለም ማለትም እየታየ ነው ያሉበት ሁኔታ ያለው ኮንዲሽን ትንሽ አንጻራዊ ደስ ስለማይል ትላንትና ተደስተን ጨፍረን እንደ ህንፃ ተንቧርቀን ሳንጨርስ ደስታችን ሳናጣጥም ማለትም እነሱም ሳያጣጥሙ ኦዲየንስ ፋሚሊ ሳያጣጥሙ ዛሬ ደግሞ ሌላ ነገር እየተደረገም እያደረጉም ይገኛልና ይሄ ደግሞ ፈጽሞ መሆን የሌለበት ነው። እነማን ናቸው ምንድን ናቸው ልትሉ ትችላላችሁ። እነሱ ይታወቃሉ። በዚህ ሴራ ያሉበት ሰዎች ትላንትና ወቅቱን ፈረቃውን ጠብቀው አንዴ ከአንድ ወገን እያደረጉ የሚገኙ ሰዎች አሉ። ማለትም እነ አብርሽና በሩታ ጎን የሚሰሩ ሰዎች ትላንትና እነ ዳኒ እነ ሜሮን በሩታ ጎን ቆመው ነበር። ገብቷል አይደል? መጠቀም ስለፈለጉ እኔ ዳኒ በዚህ ደረጃ ባልጠብቀው፣ ምክንያቱም በማሽቃበጥ አንዴ ከወዳኛው ጎን አንዴ በዚህኛው ጎን ሆኖ በዚህ ደረጃ ያደርጋል ብዬ ፈጽሞ አላመንኩም፣ ይሆናል ብዬም አላስብም። ግን ዛሬ ደግሞ ትላንትና ከሩታ ጋር ሆኖ አብርሃምን ብዙ ነገር ለማድረግ ብዙ ነገር ለመጨቀል ብዙ ነገር ለማድረግ አሰበ፣ ሳይሳካለትም ቀረ። ዛሬ ደግሞ መልሶ ከአብርሽ ጎን ሩታን ለመጉዳት ትዳራቸውን ለመበጥበጥ እኔ ሌሎቹ ሲሆን ግን እኔ በዚህ ልክ ዳኒን አልጠብቀውም፣ በዚህ ልክ ያደርጋልን ብዬ አላስብም። ይህ ደግሞ ማድረግ በጣም ምናልባት አንተ ሳታውቀው በስተትም ሊሆን ይችላል። ግን ይህ ማድረግ ስለሌለብህ ደግሞ አጥብቄ ደግሞ እነግርሃለሁም ይህ ፈጽሞ ማድረግ አልነበረብህም። ከሌላው ጋር ሆነ እጅ አጨብጭበ በሁለት እጅ አጨብጭበ እነሱን አብርሃም ለመጉዳት የምታደርገው ነገር ይሄ ፈጽሞ ሴረኛ ነው፣ ፈጽሞ ይሄ አስነዋሪ ነው እያደረጋችሁት ያላችሁት። ትናንትና ሲጀመር አብርሃምን እየወቀሳችሁት ነበረ። ኢቭን ሩታ ላይ ሆነ ብዙ ነገር እያደረግክ ነበር። ዛሬ ደግሞ የተገላቢጦች እነሱ ላይ የምታደርገው ሴራ ወይም ከአብርሽ ትላንትና ያን ነገር ሲከስፍበት ያደረገው ነገር ሳይሳካል ሲቀር በተዘዋዋሪ መጣ በዚህ ልክ ማድረግ ይሄ ፈጽሞ ለራስም ለወደፊትም ጥሩ ስላልሆነ ነው ይሄን እየተናገርኩት ያለሁት። ሲጀመር ይሄ ከወገኝትነት ውጡ። ማናችሁም ሆነ አቤልም ማናችሁም እነ ኤፍሬምም ከወገኝትነት አንዴ ከሩታ አንዴ ከአብርሽ ይሄ አይበጀም። ሲጀመር እናንተ ብትወጡ ወይም እናንተ ከዚህ ነገር ብትወጡ እነሱ ሰላም ይሆኑ ነበር። ገብቶሃል አይደል? አንዳቸው ከአንዳቸው ቢለያዩ ኖሮ ሁለታቸው ነገራቶች መፍታት ቢችሉ እነሱ ቢወጡ ኖሮ ሰላም ነው። አሁን ይኸውልህ እነ ቡዜ ወይም ሌላኛው አከር ከአብርሽ ጋር ይቆማሉ። ጀስት ደግሞ እነዚህ ተበታተኑ። ገብቷል? ወገኝተኝነት ይሄ አሁን ሩታ ላይም አሁን እነ ሚላት ምናምን እያየው ነው የየራሳቸው ወገን ይዞ ይሄ ወገንተኝነት፣ ጎጠኝነት ይሄ ፈጽሞ የማይሆን ነገር ነው፣ መሆንም የለበትም። አንድ ሰው ትዳር ላይ ሌላ ሶስተኛ ወገን ኢቭን ተውትና ፋሚሊ ጣልቃ ከገባ በጣም መጥፎ ደረጃ ይደርሳል። ዛሬም ሆነ ትላንት ከየቦታቸው ወይም ይሄ እነሱን አድናቂ ነኝ ባዮች የሚመጡ ሰዎች መልካም ሆነው እየመጡልን አይደለም። ትላንትና አብርሽ ሲያከብር ሲያከብር ሄርሚ በመልካም ጎን መጣ። ዛሬ ደግሞ ለትዳራችን መፋረስ ምክንያት ሆናለች። ገብቶሃል አይደል? ስለዚህ ደግሞ ፈጽሞ መሆን የሌለበትም ነው ዛሬ እዚህ ላይ የመጣ ነው። ማለትም በዚህ መልኩ መምጣት አልፈልግም፣ ግን ይህን ነገር ደግሞ መናገር ስላለብኝ ነው። ለራሴ ለህሊናዬ እረፍት አልሰጠኝም። ይህ ነገር መናገር ስላለብኝ ነው በዚህ ደረጃ ወይም ራሴን በዚህ ልክ የመጣሁትና እኔ ለምን በዚህ ልክ መራመድ እንደምትፈልጉ አይገባኝም። መጠቀም ካለባችሁ በእነሱ ህይወት ተጽዕኖ ሳታደርሱ እኮ መጠቀም ትችላላችሁ። ይህ እነሱ ላይ ህይወታቸው ላይ ተጽዕኖ አምጥታችሁ ወይም ብዙ ነገር ዝርጋታ አድርጋችሁ መጥፎ ነገር ይሄ ለምን አስፈለገው? ማናችሁም እኮ ይኸውላችሁ
በዚህ ስራ እኮ ያልተሰማሩ ሰዎች ብዙ ሰዎች አሉ፣ ራሳቸውን የሚኖሩ ራሳቸውን አልፈው ተርፎ ለቤተሰብ የሚረዱ። ለምን እናንተ እሺ በዚህ ስራ አትማሩ አለም ማለት አትሰማሩ አለም፣ ግን ለምን እናንተ የምትሰማሩበት ሙያችሁ ላይ ለመልካም ነገር ለምን አታደርጉትም? ለምን በአሉባልታ እና በሌላ ነገር እንትን ትታለላላችሁ? ማግኘት የፈለጋችሁ ወይም መጠቀም የፈለጋችሁት ነገር እኮ ተጠቀሙ፣ እኔ አትጠቀሙ አይደለም። ግን በዚህን ያክል ለክፋት ድርጊት ማድረጋችሁ በጣም አጸያፊና ለሌሎች አርአያ የማይሆን ለከተማው ሆነ ለሰሚው በጣም የሚዘገንን ነገር ነው እያደረገቻት ያለች። ይህ ልጅ በመካከል አንድ ነገር ቢሆን ማን ተጠያቂ ሊሆን ነው? ማናችሁም ይኸውላችሁ፣ ማናችሁም ይሄ ወገኝተኝነት የምትፈጥሩ ሰዎች ለአብርሽ እናግዛለን ለሩታ እንዲነ ምናምን አብርሽ የሆነ ነገር ቢሆን እናንተ ወይ ፈጠነ ነው ከነዚህ ህይወት የምትወጡት። ስለዚህ አሁንም ይኸውላችሁ ያን የዛ ሰዓት ከምትወጡ ዛሬውን ውጡና እነሱ በሰላም ይኖሩበት። ዛሬ ለህመሙ ምክንያት ለትዳሩ መፈረሻ ወይም ሌላ ነገር ከምትሆኑ ዛሬ እነሱ እስቲ ለሰላማቸው ብዙ ተጓዙና ለመልካም ነገር አድርጉት። እኛ ዛሬ በዚህ ልክ መጣን ለእናንተ መልእክት እንዲሆንላችሁ መልእክትም ለማስተላለፍና ያለውን ፖስታ ለእናንተም ግልጽ እንዲሆን ነው። ምናልባት በቃል እንዲህ ካልሰማችሁን እስቲ እናሳያቸውና ምናልባት በሚሆን መልኩ እንትን እናድርጋቸው። ገብቶሃል አይደል? ድምጻችን እንዲሰማ ድምጻችን እንዲሰማ ግልጽ ለማረጋገጥ ሌላውም ሰው እንዲረዳ እንግዲህ እናንተ ምን እንደሚያገራችሁ አናውቅም። ብቻ እስቲ እንዲያውን እናምናቸው። በሰውም ካልሰማችሁ በቤተሰባችሁ እስቲ ላይኛው ፈጣሪን ፈሩና ከእነሱ ህይወት ውጡ። እነሱ በሰላም ይኖርበት። ለሀገርም ለሳሩም እነሱ ደህና ናቸውና እስቲ እናንተ ውጡ ከነሱ ህይወት። ቀድማችሁ እናንተ ውጡና ማናችሁም ሆነ ከወገኝትነት ከወጣችሁ እነሱ ሰላም ናቸው። ምንም ነገር የሚፈጠር ነገር የለም። እናንተ ስትመጡ ነው የእነሱ ህይወት መረበሽ የቻለው። እናንተ አድናቂ ነን ወይም አብርሽ እንደዚህ ምናምን ብላችሁ የምትገቡ ሰዎች ናቸው የእነሱ ህይወት መረበሽ የቻለው። እኔ ትላንትናም ተናግሬያለሁ፣ ከዛ በፊትም ባለፈው ተናግሬያለሁ። ዳኒ አቀራረቡ መጠቀም ስለፈለገ ነው ብያችኋለሁ። ገብቶሃል አይደል? እሱ አንዳንዴ ይኸውልህ የኔ ህይወት ከተበላሽ የሌሎች ሰዎች ህይወት ይበላሽ ማለት ይሄ መልካም አይደለም ለማንኛውም ሰው። ይህ በሀገራችን ደግሞ በኋላ ነው ገብቷል። እዚህ ደግሞ በጉራጌ ማህበረሰቡ አንድ የሆነ ክፉም ደግ ወይም ማለት መልካምም አደረግ ክፉም አደረግ ያድርሃል የሚባል ነገር አለ። ገብቷል። ይሄ በርቼ የሚባል ነገር አለ፣ ነግበኔ የሚባል ነገር አለ። ይህ ነገር ደግሞ ፈጽሞ ማለት እንደሚያድራቸው እኔ ያሳደሩት እንደሚቀበሉት ረስተውት የሚሆኑ ፈጣሪያቸውንም ዘንግተው ይሆን። አንዳንዴ እኮ ይኸውልህ ህይወት ስትደላደልልህ ወይም ምቾት ስትሆንልህ ፈጣሪን ትረሳለህ። ገብቷል አይደል? ይህ ደግሞ መሆን የለበትም። ብዙዎችም ለመጥፎ ነገር የምንወርቀው ወይም አወዳደቃችን መጥፎ የሚሆነው ነግበኔ ባለማሳብ ነው፣ ፈጣሪን ባለመፍራት ነው። ይህ ነገር ደግሞ ያሳደራችሁት ነገ በእናንተ ላይ ሊገለበጥ ይችላል። ሸምጋይም ሆነ ሸምጋይ ላይቀርብላችሁ ስለሚችሉ ይህ ነገር ካሁኑ መጥፎ ነገር ኦልሬዲ መጥፎ ነው። ማንም ሊቀበለው ማንም እንትን ሊለው አይችልም። በዓለም ይሄ ውዥንብት ውስጥ አትግቡ። እናንተ አይሆንም፣ አይጠቅማችሁም። ዛሬ ምናልባት ተጠቅማችሁ ህይወታችሁን አሳድሳችሁ ሊሆን ይችላል። ተው ግን ለእናንተ አይበጃም። ምንም ቫልዩ ስለሌለውና ምንም ጠቀሜታ ስለሌለው ነው ይህ ነገር በዚህ ልክ እኛም ልንመጣ አይቻልም። ድምጻችን ባይሰማ በዚህ ወረቀት ይሰማ ብለን ይከፈት ነው። ገብቶሃል አይደል እንዴ? ማለት በቃ እንደ አጠቃላይ እኛ ዋናው እንትናችን አላማችን የተነሳ ነው ከሁለታችን ህይወት ጋር የተያያዘ ነው። አትሊስት አትግቡባቸው የሚለውን ብቻ አትግቡባቸው። ይህ አላማችን ሌላ ነገር እናንተ ላይ ሌላ ሊፈጸም ወይም ሌላ ነገር ምናምን አስበን አይደለም። በቃ በእናንተ ላይ አትግቧቸው፣ ድምጻችን ይሰማ በሚል አክል ነው እንጂ አላማችን መፈክራችን በጎ ተግባር ነው። ገብቶሃል አይደል? እንግዲህ በግልጽ እንዲነበብም ለካሜራ መስሎ ማለት እናሳያቸው። ገብቶሃል አይደል? እናሳያቸው። በደንብ ይታያል ብዬ ነው እናስባለን። ምናልባት እንድናነብላችሁ ከፈለጋችሁ ያለውን ነገር ሁሉንም ነገር አንድ በአንድ እያነበብን ማሳየት እንችላለን። ማለት ለካሜራው ቅርብ ምናልባት ለካሜራው ግልጽ የማይነበብ ከሆነ ብዬ ታነብላቸው ምናልባት መጀመሪያ እኔ ላንብብላቸው
ያው በአብርሽ የሚሰራ ይቁም ነው የሚለው የመጀመሪያ። በሁለተኛው ደግሞ ጠቀምን ብላችሁ ሰውን አትጉዱ የሚል ነው። ይህ በሁለተኛው ፔጅ ያለው መፈክራችን ወይም አላማችን ለእነሱ ግልጽ እንደሚሆነው ጠቀምን ብላችሁ ሰውን አትጉዱ ነው የሚለው። ሶስተኛው ደግሞ ከነ አብርሽ ህይወት ውጡ የሚል ነው። ከነ አብርሽ ውጡ። ምክንያቱም እናንተ ከወጣችሁ ወይም ሌላ ሰው ከነሱ ህይወት ከወጡ ይህ ሰላም ኑሮ ስለሚኖሩ በመጀመሪያ እና ዋነኛ ደግሞ እንደውም መሆን ያለበት ይህ ነው። ከነ አብርሽ ወሳኙ ከነ አብርሽ ህይወት ውጡ የሚል ነው። አራተኛው ሁላችሁ ማስመሳይ ናችሁ ይላል። ይሄኛው ደግሞ ልክ ነው። ሁሉም ሰው አንድም ፔጅ አለ መሰለኝ እዚህ ውስጥ አንድም ወረቀት አለ። የተሻለ ነገር ለማድረግ የሚሞክር ሰው ስለሌለ ሁሉም ሰው በማስመሰል ደረጃ ብቻ የሆነ ስለሆነ ነው ያን ነገር ይሄ ደግሞ ይሄ ነገር ሁሉም ነገር የሚመጡ ናቸው። በተለይ እሱ የያዘው ሁላችሁም አስመሳይ ናችሁ የሚለው ነገር ሁሉም ሰው የሚገልጸው ነው። በደንብ ያሳያል። በደንብ ለምን እንደሆነ ታውቃለህ? እነሱን ጠቀምን ብለው የሚመጡ ሰዎች አንድም እነሱን የጠቀመ ሰዎች ስላላገኘን በእነሱ ህይወት ውስጥ በመልካም ነገር ተጽዕኖ ያሳደረ ስላላገኘን ሁሉም ሰው አስመሳይ በመሆናቸው ነው እኛ እየተረዳን ያለ ነው። ሁላቸውም አንድም ሰው ልክ እኔ ማንም ልክ ነው ብዬ አላስብም። ገብቶሃል? ብዙም ሆነ ቀረበች የሆነ ክሊር የምታደርገው እየገለጸ ያለችው የራሷን ወገን ነው። አብርሽ እንዳይጎዳ ነው ምናምን እያደረገች ያለች። ይህ ደግሞ መሆን የለበትም። ገብቶሃል አይደል? አብርሃም ነገር ደግሞ መጨረሻው ምንድነው የሚሆነው? ለትዳር መፋረስ ለትዳር መፋረስ ስለሆነ የመጨረሻው መፈክራችን የሚለው ለትዳር መፍረሻ ምክንያት አትሁኑ የሚል ነው። ግልጽ የሆነ ነገር ነው። ያልሆነ ነገር አልዘገብንም ወይም አልተናገርንም፣ አላሳየንም። ለትዳር ምክንያት አትሁኑ በሚል ነው እና ይህ ደግሞ ይሄ አምስቱም የተጻፉት ነገር ልክ ያልሆነ አይደለም። ልክ የሆነ ነገር ነው እየተናገርን ያለ ነው። ሁሉም ነገር ልክ የሆነ ነገር ነው። ለትዳር መፋረሻ የሆነች ሰዎች አላችሁ። ሁላችሁ ማስመሳይ የሆናችሁ ሰዎች አላችሁ። ጠቀምን ብላችሁ ሰዎችን የምትጎዱ በርካታ ሰዎች አላችሁ። ከነ አብርሽ ህይወት ደግሞ መውጣት ያለባችሁ ሰዎች ስላላችሁ ይህ ሁሉም ነገር ልክና የሆነ ነገር የሚታይና የሚያንጸባርቅ ነገር ስለሆነ እባካችሁ ሁላችሁም ከነሱ ህይወት ውጡ። ማናችሁም ከነሱ ህይወት አታስፈልጉም። ኦልሬዲ በቃ አታስፈልጉም። የራሳቸው ህይወት መምራት ይችላሉና ሁላችሁም አስመሳይ ስለሆናችሁ ለነሱ ስለማትጠቅሙና ስለማትበጁ ከነሱ ህይወት መውጣት አለባችሁ። ይኸውላችሁ ዛሬ እኛ በዚህ መልኩ ልንቀርብ የቻልነው ማለት ይህን ፌስን በዚህ መልኩ ለማሳየት ፈልገን አይደለም። ትናንትና በእነሱ ደስታ ብዙ ጨፍረናል፣ ብዙ ተዋክበናል። ያን ደስታችን ሳናጣጣም መልሰን የሀዘን ስሜት ወይም መጥፎ ነገር ማየት እጅግ አስነዋሪና ለእኔም በጣም የሚደብር ነገር ነው። ከኛም አልፎ ተርፎ ምናልባት እኛ መረዳት ባለብን አቅም ልንረዳ እንችላለን። ግን ትላልቅ ሰዎች ደግሞ በዚህ ልክ የማይረዱ ሰዎች ስለሚችል ህፃናትም ደግሞ በዚህ ነገር በመልካም ነገር የሚያድጉ ሰዎች አሉ። ለነሱ አርአያና በመልካም ምግባር እንዲያድጉ ማድረግ ሲገባን በዚህ መልኩ መደረግ ይሄ ፈጽሞ የተበላሸ ብልሹ አሰራር ነው እና መልእክቴን ማስተላለፍ የምፈልገው ነገር ቢኖር ሁላችሁም አስመሳይ ስለሆናችሁ ከነሱ ህይወት ውጡ። ለትዳር መፋረሻው እናንተ መሆን የለባችሁም መሆንም የለባችሁምና እናንተ ውጡ። ጠቀምን ብላችሁ ሰውን የምትጎዱ ሰዎች እባካችሁ ሰውንም ባትፈሩ ፈጣሪ መፍራት ስላለባችሁ ውጡ። በቃ እኛ ዓላማችን ምናልባት በድምፅ ካልገባችሁ ምናልባት የጆሮ መራሱ መስማት ካጋጠማቸው በዚህ ልክ ተረድተውት በዚህ ልክ አምነው እንዲረዱትና እንዲገነዘቡ ነው። በዚህ ልክ የመጣ ነው። በወረቀት ማለትም እኛ ወረቀት ይዞ መዞርን ፈልገ ነው አይደለም። ምናልባት ሌላ ነገር ችግር ካለባችሁ በዚህ ነገር ግልጽ እንዲሆንላችሁ ነው ዛሬ እዚህ ላይ የመጣ ነውና እባካችሁ ከነ አብርሽ ህይወት ውጡልን። እኔ በዚህ መልኩ መቅረብ ለእኔ አያስደስተኝም። በጣም የሚደብር ነገር ነውና እባካችሁ ከነሱ ህይወት ውጡ ለማለት ተሞክረን ምናልባት መልእክት ካለ ማስተላለፍ የምትፈልገው ነገር ካለ ይዘን ጨርስ ነው። ዋናው ነገር ይሄን ቪዲዮ እነሱ ጋር እንዲደርስ በደንብ ቤተሰብ አቅም እንዲኖረው ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ
እነሱ ጋር አድርሱልን። እንግዲህ ቀጣይ በአሪፍ ነገር እንመጣለን ብዬ አስባለሁ። እናስባለን። ያው ፈጣሪ አምላክ ሀገራችን ሰላም ያደርግልን። ከምንም በላይ ደግሞ አሁን ያለችበት ሁኔታ ጥሩ ስላልሆነ ነው። አያ እነሱ ስለዚህ ነገር መስገብገብ ወይም አእምሯቸው ማሰብ ሲገባ ሌላ ለተንኮል ነገር ይራመዳሉ እና ከምንም በላይ ሀገራችን ኢትዮጵያ ሰላም ያደርጋት። በውስጥም በውጭም ያሉ እህት ወንድሞች ሰላማቸው ብዝት ያለ ይበልላቸው። በቀጣይ እስከምንገናኝ ድረስ ቸር ቆዩልን። እናመሰግናለን።